እሺ ሰላም እንዴት ናችሁ? አሁን ደግሞ የምናዘጋጀው እንዴት ሃው ቱ ራይትስ ፕሮፖዛል የሚለው ነው። ግን ለዛሬ የምናዘጋጀው የሚሆነው ከቨር ፔጅ ወይም የፕሮፖዛችን ገጽ ምን መምሰል እንዳለበት ማካተት እንዳለበት በዋናነት እሱን የምንመለከት ይሆናል። እዛን መጀመሪያ የምናካትተው ምንድነው? የዩኒቨርሲቲ ከሆነ የዩኒቨርሲቲውን ሎጎ፣ የኮሌጅም ከሆነ የኮሌጁን ሎጎ እናዘጋጃለን። ለዚህ ያዘጋጀሁት የአዲስ አበባ ዩኒቨርሲቲ ሎጎ ነው። ኢሜጁን ኢንሰርት አድርገናል። ዘን ይሄንን ሚኒማይዝ አድርገን የምንፈልገው ሳይዝ ላይ እናደርገዋለን። ፈልገው ሳይዝ ላይ ከመጣልን በኋላ ሎጎ መሆን ያለበት አት ሴንተር ስለሆነ ሴንተር የሚለውን ክሊክ በማድረግ ሴንተር ላይ እናደርገዋለን። ዘን በመቀጠል የሚጻፈው የዩኒቨርሲቲው ስም ሂር አጌን አዲስ አበባ ዩኒቨርሲቲ ይመረጣል ይጻፋል ማለት ነው። በመጀመሪያ የሚጻፈው የዩኒቨርሲቲ ስም ይሆናል። ዘን ኢንተር ተጭነን በመቀጠል የምንጽፈው የኢንስቲትዩት ካለ የምንማርበት የኢንስቲትዩት ስም እንጽፋለን። አዲስ አበባ ኢንስቲትዩት ኦፍ ቴክኖሎጂ የሚለውን ታይፕ እናደርጋለን። ዘን ጽሁፉ ክፍተቱ ትንሽ ሰፋ ስላደረገ ስፔሲንጉን ለማጠፍ ሪሙቭ እናደርጋቸዋለን። ስፔስ ቢፎር ኤንድ አፍተር ፓራግራፍ የሚሉትን ኢረሮች ከመጡ ራይት ክሊክ ዘን እስቲ ቴክኖሎጂ እነዚህን ኤዲት እናደርጋለን። አሁንም ስፔሲንጉ ትንሽ ከፍ ብሏል። ዘን በመቀጠል የሚጻፈው ደግሞ የምንማርበት ዲፓርትመንት ወይም ስኩል ከሆነ የስኩሉ ስም እንጽፈዋለን። ዲፓርትመንት ኦፍ ይቅርታ ዲፓርትመንት ኦፍ ሲቪል ኢንጂነሪንግ የሚለውን እንጽፋለን። ኤግዛምፕል ነው የተጠቀምነው አዲስ አበባ ዩኒቨርሲቲ አዲስ አበባ ስኩል ኦፍ ሲቪል ኤንድ ኢንቫይሮንመንታል ኢንጂነሪንግ ነው። ግን እኛ ለኤግዛምፕል ነው ይሄንን ዲፓርትመንት ካለን ዲፓርትመንቱን እንጽፋለን ማለት ነው። ያን ስፔሲንጉን አሁንም እናጠፋዋለን በጣም ብሏል። ዘን ሪሙቭ ስፔስ ብለናል። የስ ፐርፌክት። ዘን እንቀጥላለን ወደ ቀጣይ ስቴፓችን ማለት ነው። ዘን ይሄ ፕሮፖዛል ስለሆነ ሪሰርች ፕሮፖዛል መሆኑን የሚገልጽልን ፕሮፖዛል ስለሆነ ማለት ነው። ሪሰርች ፕሮፖዛል ታይፕ እናደርጋለን። ዘን ኢንተር በማለት ኒው ፔጅ ላይ ታይትል ኦፍ ዘ ሪሰርች የሪሰርቹ ታይትሉ ርዕሱ ምንድን ነው? ሌላውን ታይፕ ሪሰርች ዘን ቱ ዶትስ ዘን ስፔሊንግ ኤረር ካለ ራይት ክሊክ ታይትል እኛ ዘን ሌፍት አላይን አድርገነዋል። እንቀጥላለን። ርዕሱን እንጽፋለን። ሌትስ ሴይ ዘ ሪሰርች ሼል ስትራክቸርስ ታይፕ አድርገናል። ግን ርዕሳችን ሁሌም ቦልድ መሆን አለበት። ጎላ ብሎ መታየት ያለበት ታይትሉ ነው የሪሰርቹ ታይትል። ስለዚህ ቦልድ ይሆናል። ኔትወርክ ካሉ ራይት ክሊክ ሪሰርች እዚህ ጋርም ሼል ይሄኛውን መጠን ዘን ዘ ሴም ፎንት ሳይዝ መሆን ስላለበት ፎንት ሳይዙን እንመርጥለታለን። ቦልድ አድርገን ፎንት ሳይዙን ይሄንንም 12 እናደርገውና ሴም እንዲሆንልን ዛን አሁን ፎንቱን ማሳደግ እንችላለን። ከፍ አድርገነዋል፣ ቦልድ አድርገነዋል፣ ፎንቱንም ጨምረንበታል። አዲስ አበባ ኢንስቲትዩት ኦፍ ቴክኖሎጂ የሚለውን እሱንም ቦልድ ማድረግ ይቻላል፣ እንደዚህ መተውም ይቻላል። ዋናው ግን ቦልዱ ነው። በደንብ እንዲታይ የሚፈለገው ታይትሉ ነው። ያን ቀጣይ ስራችን የሚሆነው ምንድን ነው? የዚህ ፕሮፖዛል አዘጋጀው የስቱደንት ከሆነ የስቱደንቱ ስም ፉል ኔም ያስፈልጋል። ያን ፉል ኔም ሙሉ ስሙን ፉል ኔም ታይፕ እናደርጋለን።
ዘን አይዲ ነምበር መታወቂያ አይዲ ነምበር ጽፋለን። ሌሎች አስፈላጊ ኢንፎርሜሽን ካሉ እንችላለን፣ ግን እነዚህ በቂ ሊሆኑ ይችላሉ። በየአስፈላጊነቱ ሊጨመር ይችላል። ክፍተቱን እዚች ጋር ትንሽ ለመቀነስ እንሞክራለን። ስፔሲንግ ሪሙቭ ስፔስ ግን ሪሙቭ ስፔስ አድርገን ይሄ በቂ ነው። ዘን ራይት አላይመንት አድርገን እዚች ጋር ስማችን ታይፕ የምናደርገው የትም አይሄድ እንችላለን ማለት ነው። ዘን ቀጣይ የሚሆነው ይሄ ሪሰርች ለማን ነው የሚገባው? የመምህራኖቻችን ስም እና ሰሚሽን ዴት እና ሰብሚትድ ቱ ለማን እንደምናስገባ ስሙን እንጽፋለን ማለት ነው። ሰብሚትድ ቱ ለማን እንደምናስገባ እና ኢንተር ሰብሚሽን ዴት አንድ ሪሰርች የሚገባበት ወይም ፕሮፖዛል የሚገባበት ዴድ ላይን አለው። ያን ዴት ላይን እዚህ ጋር መጻፍ ይኖርብናል ማለት ነው። አሁንም ስፔሲንጉ ያስተካክላቸዋለን። ወርዶች አውቶማቲካሊ ኮምፒውተሩ ስለሚያውቃቸው ራይት ክሊክ በማድረግ ማስተካከል ነው። ዘን ራይት አላይመንት አድርገናል። ስፔሲንጉን ብቻ ዘን አሁን ደግሞ ለማስገባት የምንሞክረው ምንድን ነው? ፔጅ ቦርደር ነው። ፔጅ ቦርደር ዲዛይን ገብተን ዲዛይን ዘን ፔጅ ቦርደር የሚለውን እንመርጣለን። ያ ቦክሱን መርጠን የምንፈልገውን አይነት መምረጥ ይችላል። ሞስት ኦፍ ዘ ታይም እንጠቀማለን። ዘን እዚህ ሴክሽን ላይ ብቻ ነው ሴክሽን አድርጌ ከፋፍለዋለሁ። መከፋፈሉ ስለማይቀር እዚህ ሴክሽን ብቻ ቦክሱ እንዲሆን፣ ሌሎቹ ፔጆች ላይ ይሄ ቦክስ እንዳይካተት እዚህ ሴክሽን የሚለውን መርጬ ኦኬ እለዋለሁ ማለት ነው። ከቨር ፔጃችን ይህን ይመስላል ማለት ነው። ይህንንም ስፔስ ትንሽ ለማጠብ ሞክራለን። ስፔሲንግ አሁን ሪሙቭ ስፔስ ጋሚ ሪሙቭ ለአንቺጋቱ ለሚለው መጻፍ ብቻ ነው። ሴቭ በማድረግ ሊማስቀመጥ እንችላለን ለማለት ነው። እናመሰግናለን።